ክርስቶስ ወልደ እግዚአብሔር ሕያው ክስስ ወአብር አይንታል ባቢና ከመነስማ ወልግበር ቃለከ ቅዱሰ አቤቱ ሕያው እግዚአብሔር ልጅ ሕያው ክርስቶስ ሆይ ቅዱስ የሆነውን ቃልህን እንድንሰማና እንድንሰራበት የልቡናችንና የሕይወት አበራና ውሳጣዊ ጆሯችንን ትከፍትልን ዘንድ መልካም ፈቃድ ይሁንልን። እጅግ የተወደዱ የተከበሩ እዚህ ታላቅ ደብር የስብከተ ወንጌል መምሪያ ክፍል ኃላፊ ክቡር መምህራችን መምህር ቤተ ማርያም ይትባረክ፣ እጅግ የተወደዱ የተከበሩ የደብሩ ሰባኪ ወንጌል ክቡር መምህራችን መምህር ቀሲስ ዳዊት፣ የአዳማ ጎርፋ ደብረመዊ ቅዱስ ሚካኤል ቤተክርስቲያን የስብከተ ወንጌል መምሪያ ክፍል ኃላፊ ክቡር መምህራችን መምህር መስፍን ሰይፉ፣ ክቡራን ዘማሪያን፣ ክቡራን ሊቃውንተ ቤተክርስቲያን፣ አየተ እግዚአብሔር አበው ካህናት፣ ልዑካነ ምስጢር ዲያቆናት፣ የእግዚአብሔርን ቃል ሰምቶ ለማረፍ ከሩቅም ከቅርብም በዛሬው ዕለት በዚህ ልዩ ሳምንታዊ መርሐ ግብር ላይ እዚህ የተገኛችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች በእድሜ ሕፃናት ሆናችሁላችሁ በክርስቶስ ሆኖ ሀሳባችሁንና ልባችሁን በሚጠብቀው አይኑን ሁሉ በሚያልፈው በእግዚአብሔር ሰላም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን አመሻችሁ? ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እሙታን ተንሥኡ ወሲኦለ ከይዱ፣ በሞቱ ለሞት ደምሰሶ ከሞት ተነስቶ ወደ ሲኦል ወርዶ በሞቱ ሞትን ያሰናበተው በትንሣኤው ከሞቱ በኋላ ስላለ ሕይወት ያረጋገጠ የቅዱሳን አምላክ እግዚአብሔር ያለ ትናንትና ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ የሆነ ያለ መጠን ምሕረቱ ሰጥቶ በቅድስናው ስፍራ አገናኝቶ ቅዱስ ቃሉን እንድንሰማ የረዳን ልዑል አምላካችን እግዚአብሔር ስሙ ለዘወትርና ለዘለዓለም የተመሰገነ ይሁን። ቃሉ የወረደባት ዙፋን፣ ሥጋ ያደረገባት መሰላል፣ እግዚአብሔር ሰውን ያየባት መስታወት፣ ሰው ወደ እግዚአብሔር የደረሰባት ጠንቀቀም ድልድይ እመቤታችን ሰዓሊተ ምሕረት አቁራሪተ መዓት ቤተ ጸሎት መዝገበ ጸሎት ምዕራገ ጸሎት ድንግል ማርያም ስሟ ለዘወትርና ለዘለዓለም የተመሰገነ ይሁን። እንኳን ለታላቁ አባታችን ለሐዋርያው ቅዱስ ናትናኤል፣ ለታላቁ አባታችን ለቅዱስ ሚናስ ባህታዊ ዓመታዊ ክብረ በዓል በሰላምና በጤና አደረሳችሁ አደረሰን። እዚህ ያደረሰን እግዚአብሔር ስሙ የተመሰገነ ይሁን። በደንብ አመስግኑ፣ ከፍ አድርጉና አንሳኒ በትንሣኤከ፣ በትንሣኤ አንሳኝ በሚል ርዕስ ባለን ጥቂት ጊዜ ውስጥ እንማራለን። ድምፃችሁን ከፍ አድርጉና በትንሣኤ አንሳኝ በሉላችሁ። በጣም በርካታ ምዕመናን ናችሁ። ድምፃችሁ ግን በጣም አንሷል። እግረ መንገዱ ዘመነ ትንሣኤ ነው። ድምፃችሁ በደንብ ይነሳ። በትንሣኤ አንሳኝ በሉላችሁ። ድገሙት። በትንሣኤ አንሳኝ በሉ። የምስጢር ባለቤት እግዚአብሔር ምስጢሩን ገልጦ የራቀውን አቅርቦ የረቀቀውን አጉልቶ እንዲያስተምረን መልካም ፈቃዱ ይሁንልን። ቅዱስ ያሬድ በዝማሬው በኒቆዲሞስ ተገልብጦ የዮሐንስ ወንጌል ምዕራፍ 3 በተረጎመበት ክፍል በዐቢይ ጾም እንደሚታወቀው ሰባተኛው የመታሰቢያ ሳምንት የኦሪቱ ሊቅ ኒቆዲሞስ ስለሆነ ኒቆዲሞስ ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ሄዶ ከኢየሱስ ክርስቶስ ጋር የተነጋገረው ንግግር
የዮሐንስ ወንጌል ምዕራፍ 3 ገና ወጣኒ በነበረበት ጊዜ የክርስትና ሕይወት በሶስት የእድገት ደረጃ የሚያልፍ የቅድስና ማዕረግን ጀምረን ማዕከላዊነት ደረጃ ደርሰን ፍጹምነት ደረጃ ደርሰን የሚረጋገጥ ነውና ወጣኒነት ደረጃ ላይ በነበረበት ጊዜ የዮሐንስ ወንጌል ምዕራፍ 3 ማዕከላዊ ደረጃ ላይ በደረሰበት ጊዜ የዮሐንስ ወንጌል ምዕራፍ 7 ፍጹምነት ደረጃ በደረሰበት ጊዜ የቅዱስ ዮሐንስ ወንጌል ምዕራፍ 19 እነዚህ ሶስቱን ምዕራፎች ጠቅለል ባደረገና በዘመረበት በተረጎመበት ክፍል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ኒቆዲሞስ በትንሣኤ አንሳይ ብሎታል ብሎ ቅዱስ ያሬድ የተናገረው ቃል ነው። ደራሲው መሰረታዊ ሀሳቡ ኒቆዲሞስ ለጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ንግግር ነው። በዝማሬ በኩል የጻፈልን የደረሰልን ቅዱስ ያሬድ ነው። በትንሣኤ አንሳይ በሚል ርዕስ የምንማረው ያለ ምክንያት አይደለም። እርግጥ ነው ያለንበት ጊዜ ዘመነ ትንሣኤ ነው። የክርስቶስን ትንሣኤ ምስጢሩ እንዴት እንደነበረ በተነሳ ጊዜ ምን አይነት ገቢረ ተአምራት እንደተፈጸመ በዛው ላይ ለትንሣኤ ምሳሌ የሆኑ እነማን እንደሆኑ ሲተረጎምልን የቆየን መሆኑ ግልጽ ነው። የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቅድስት ቤተ ክርስቲያናችን የክርስቶስን ትንሣኤ የምታሰበው አንድ ቀን ብቻ አይደለም። እየሰማችሁ ነው ምዕመናን? እግዚአብሔር ሁላችንም ይስማ። የክርስቶስን ልደት ቤተ ክርስቲያን የምታስበው አንድ ቀን ነው። ስንት ቀን አልኩ? አንድ ቀን ክርስቶስ ተወለደ ብላ ታስባለች። የክርስቶስንም ጽንሰት ቤተ ክርስቲያን የምታስበው አንድ ቀን ነው። ተጸነሰ ብላ አንድ ቀን ጽንሰቱን ታስባለች። አንድ ቀን ልደቱን ታስባለች። አንድ ቀን ስቅለቱን ታስባለች። እርግጥ ነው እየተረጎመች በየዕለቱ ልታስተምረው ትችላለች። ለየት ባለ መልኩ ግን የክርስቶስ ትንሣኤ በቤተ ክርስቲያን የሚታሰበው ለ50 ቀን ሙሉ ነው። ለስንት ቀን? ለ50 ቀን ነው የሚታሰበው። ስለዚህ ሚያዝያ 27 ኢየሱስ ክርስቶስ ተነሳ ብለን በዚህ በ2016 ዓመተ ምህረት አክብረናል። እስከ በዓለ ሃምሳ ድረስ ግን የክርስቶስን ትንሣኤ ቤተ ክርስቲያን ታስባለች። ለ50 ቀን ሙሉ የኢየሱስ ክርስቶስን ትንሣኤ እያወጀች ሰላምታችንም ክርስቶስ ተንሥአ እሙታን እያልን ነው ለ50 ቀን የሚታሰበው። በዚህ በበዓለ ሃምሳ ውስጥ የሚታሰቡ በጣም በርካታ በዓላት አሉ። ለምሳሌ ቅድም እንዳልኳችሁ ዛሬ ዓመታዊ በዓለ ዕረፍቱን የምናስብለት ሐዋርያው ቅዱስ ናትናኤል ከናዝሬት መልካም ነገር ይወጣል ብሎ ስለ ክርስቶስ የተናገረ ኢየሱስ ክርስቶስም በልቡ ተንኮልና ክፋት የሌለበት የእስራኤል ሰው ብሎ ያመሰገነው ሄሮድስ ሕፃናትን ባስፈጀ ጊዜ እናቱ በንብ ቀፎ አድርጋ ዛፍ ላይ ተቅላው በለስ ዛፍ ስር አስጠልለው እየተደበቀች እየሄደች ጡቷን እየሰጠችው ከሄሮድስ ሰይፍ ያዳነችው ናትናኤል ዛሬ ይታሰባል። የናትናኤልን በዓለ ዕረፍቱ ቤተ ክርስቲያን የምታስበው ኢየሱስ ክርስቶስ ሞትን ድል አድርጎ ስለተነሳ እንጂ ኢየሱስ ክርስቶስ ባይነሳ ኖሮ የቅዱሳን በዓላት አይታሰቡ ነበረ። ክርስቶስ ሞቶ ቢቀር ኖሮ እንኳን የቅዱሳን በዓላትን ልናስብ ይቅርና ኦርቶዶክሳዊ ተዋሕዶ ሃይማኖት ተረት ተረት ሆና ትቀር ነበረ። ክርስቶስ ሞቶ ቢቀር ባይነሳ ኖሮ ስብከታችን ከንቱ ነው እንዳለ ቅዱስ ጳውሎስ። እምንሰብከው ወንጌል እምናፍርበት ይሆን ነበረ። ስለዚህ ክርስቶስ ሞትን ድል አድርጎ በመነሳቱ ወንጌል ይነገራል። ክርስቶስ ሞትን ድል አድርጎ በመነሳቱ
የቅዱሳን በዓለ ዕረፍታቸው በዓለ ልደታቸው ይታሰባል። ክርስቶስ ሞትን ድል አድርጎ በመነሳቱ ክርስቲያን ነን ብለን ሞትን ያሸነፈ ሞትን ድል ያደረገ የክርስቶስ ልጆች ነን ብለን ደረታችንን ነፍተን አፋችንን ሞልተን እንሰብካለን። ስለዚህ ክርስቲያን መሆናችን በራሱ የተረጋገጠው ክርስቶስ ሞትን ድል አድርጎ ስለተነሳ ነው። እርገቱንም እናስባለን። ክርስቶስ አረገ ብቻ ብለን አይደለም የምንሰብከው፣ ተነሳልን አረገልን ብለን ነው የምንሰብከው። ስለዚህ የክርስቶስ ትንሣኤ ለ50 ቀን ይታሰባል። ግን 50ውን ቀን ቤተክርስቲያን እንደ አንድ ቀን አድርጋ ታከብረዋለች። እየሰማችሁ ነው? እንደ አንድ ቀን አድርጋ የተለያዩ ቀለሞች እንደየሥርዓቱ የክርስቶስን ትንሣኤ የሚናገሩ ለመጀመሪያው ሳምንት የተሰራ አለ፣ ለሁለተኛ ሳምንት የተሰራ አለ፣ ለሶስተኛ ሳምንት የተሰራ አለ። በጠቅላላው ግን ኢየሱስ ክርስቶስ ስለመነሳቱ ተነስቶ ስላደረጋቸው ገቢረ ተአምራት ስላስተማረው ትምህርት ስለመሰረተልን ኪዳን ስለገባልንም ቃል ጭምር የሚወሳ ነው። 50ውን ቀን ቤተክርስቲያን እንደ አንድ ቀን አድርጋ ታከብረዋለች። በበዓለ ሃምሳ ጾም የለም፣ በበዓለ ሃምሳ ስግደት የለም። ለምንድን ነው እሱ ከተባለ የመንግስተ ሰማያት ምሳሌ ነው። ይሄ በዓለ ሃምሳ እየሰማችሁ ነው? ይሄ በዓለ ሃምሳ የምን ምሳሌ መልሱልኝ? የመንግስተ ሰማያት ምሳሌ ነው። እርግጥ ነው በጣም ብዙ ጊዜ ደጋግመን እንደምንናገረው ቤተክርስቲያንም እንደምትመሰክረው መንግስተ ሰማያት ምን ትመስላለች ተብለን ብንጠየቅ የሆነ ነገር በገባን ልክ ልንናገር እንችላለን። መንግስተ ሰማያት ባጭሩ ቤተክርስቲያን ለኛ ለማሳየት የሰራችው ስርዓት በዓለ ሃምሳን ትመስላለች ማለት። በመንግስተ ሰማያት ጾም የለም። እዚህ እንጾማለን፣ እዚህ ዋጋ እንከፍላለን፣ እዚህ እንሰግዳለን፣ እዚህ እንሰቃያለን፣ እዚህ ንስሐ እንገባለን። እምድረ ሞቱ ለሰብ አልሞቱ ንስሐ እንዳለ ሊቁ መቅድመ ወንጌል ሰው ከሞተ በኋላ ንስሐ ስለሌለው ንስሐ የምንገባው እዚህ ነው። መልካም ከሰራን ንስሐ ከገባን የክርስቶስን ሥጋ ከበላን ከገቡ መውጣት ካገኙ ማጣት የሌለባት መከራ የሌለባት ፈተና የሌለባት ስደት የሌለባት መፈናቀል የሌለባት የደስታ ኑሮ ብቻ የሚታይባት እንደ ቅዱሳን መላእክት ነጭ ለብሶ ቅዱስ ቅዱስ እያሉ እያመሰገኑ የሚኖሩባት ሀገር መንግስተ ሰማያት ብቻ ናት። ስለዚህ በዚህ ወቅት አንጾምም። መንግስተ ሰማያት ከገባችሁ አትጾሙም። እዚህ ነው የምትጾሙት ብላ ለማሳያ ያህል ቤተክርስቲያን ስራ ሰራችልን። ስለዚህ የመንግስተ ሰማያትን ጥቂት ማሳያ በዚህ ወቅት የምናረጋግጥበት የምናይበት ደስታ ብቻ እንዳለ የምናምንበት ወቅት ቢኖር ይሄ ወቅት ነው እና መንግስተ ሰማያት በጣም ብዙ ሊቃውንት ስለ መንግስተ ሰማያት በጣም ብዙ ብለዋል፣ በጣም መስክረዋል። መንግስተ ሰማያትን ማንም ሰው ወንጌል እንደሚነግረን አመስጥረን ስለ መንግስተ ሰማያት ክብር ተናግረን መንግስተ ሰማያትን በትክክል ገልጦ የጨረሰ እስካሁንም የለም፣ ወደፊትም አይኖርም። በጣም ብዙ ስለ መንግስተ ሰማያት ምስጢር ተነግሯል። እንደው ቅዱስ ጳውሎስ ዓይን ያላያት ጆሮ ያልሰማት የሰው ልብም ማሰብ ያልደረሰባት ይላል አንደኛ ቆሮንቶስ ምዕራፍ 2 ላይ። በጣም ብዙ ሊቃውንት ስለ መንግስተ ሰማያት ሰብከዋል፣ አስተምረዋል። ሰብከው ግን አልጨረሷትም። በትክክል የመንግስተ ሰማያት ክብር በወንጌል ተገልጦ በልብ ታስቦ በቃል ተነግሮ በመጽሐፍም ተመዝግቦ አላለቀም። እየሰማችሁ ነው? ስለዚህ ጠቅለል ባለ መልኩ መንግስተ ሰማያት ምን ትመስላለች ቢባል እንደ ማሳያ በዓለ ሃምሳ ነው። ከዚህ ውጪ ዓይን ያላያት ጆሮ ያልሰማት የሰው ልብም ማስቦ ያልደረሰባት ይልና ቅዱስ ጳውሎስ እግዚአብሔር ግን ለወዳጆቹ ያዘጋጃት ስፍራ ይላል። እግዚአብሔር ለወዳጆቹ ያዘጋጃት ስፍራ ተነግሮላት ጭራሽ ያልተፈጸመች ታስባ ከነ ክብሩ ያልተገረሰባት ስለ መንግስተ ሰማያት ተጽፎ ክብሯ ተመዝግቦ ያላለቀላት እግዚአብሔር ለወዳጆቹ ምን ያላት ስፍራ መልሱልኝ፣ ምን ያላት ያዘጋጃት ስፍራ። ይህን ስፍራ እንድናገኝ የቅዱሳን አምላክ እግዚአብሔር ይርዳል እና መንግስተ ሰማያትን ለማግኘት በትንሣኤው መነሳት ዋነኛ መፍትሄ ነው። በትንሣኤው መነሳት
እንደውም ሙሴ ጻፋትን ኦሪት ዘፍጥረት ስታጠኑ ስለ ያዕቆብና ስለ ወንድሙ ኤሳው ወደ አጎቱ ላባ ቤት ሄዶ ስለኖረው ኑሮ በታተተበት የመጽሐፍ ቅዱስ ክፍል ያዕቆብ ራሔልን በጣም ይወዳትና እባክህ አጋባይ ብሎ አጎቱ ላባ ይጠይቀዋል። ራሔልን ማግባት የምትፈልግ ከሆነ አልከለክልም፣ ችግር የለውም ይለውና ላባ ራሔልን ለማግባት እየሰማችሁ ነው? እየሰማችሁ ነው? እግዚአብሔር ሁላችን ይስማ። ራሔልን ለማግባት አለው ላባ 7 ዓመት ሙሉ ለኔ መገዛት አለብህ፣ በጎች መጠበቅ አለብህ፣ የማዝን ሁሉ መፈጸም አለብህ። ለ7 ዓመት የምትገዛልኝ ከሆነ ራሔልን እድርልሃለሁ አለው ላባ። እና ራሔልን ይወዳት ስለነበረ 7 ዓመት ሙሉ በጎች ጠበቀ። አጎቱ ላባ የሚያዘውን ሁሉ አደረገ ያዕቆብ። ከ7 ዓመት በኋላ የሰርጉ ቀን ደረሰ። ራሔልን አገባለሁ ብሎ እየተደሰተ ውሎ በጫጉላው ምሽት ግን ሌሊት የራሔልን ታላቅ ልያ የተባለች ልጁን የያዕቆብ አባት ላባ ወደ ያዕቆብ አስገባለት እና ከገባች በኋላ ያዕቆብ ሲያረጋግጥ 7 ዓመት የተገዛላት ራሔል አይደለችም። ስንት ዓመት? 7 ዓመት ሙሉ የተገዛላት እሷን አገባለሁ የኔ አደርጋታለሁ ብሎ የደከመላት ራሔል አልነበረችም፣ ልያ ናት። ለምን እንዲህ አደረክብኝ ብሎ ጠየቀው። ታሪኩ ሰፊ ነው፣ ብዙዎቻችሁ ታውቁታላችሁ። ኦሪት ዘፍጥረት ምዕራፍ 25 ጀምሮ ታሪኩን ተመልከቱት። ምዕራፍ 25 ጀምሮ ስለነ ያዕቆብ ልደት ያነሳል። እስከ ምዕራፍ 29 ድረስ አንብቡት። መሰረታዊ ሐሳቡ የሁለቱን ወንድማማቾች መሰረታዊ የመለያየት ሐሳብ ከዛ ጀምሮ ስለተጻፈ ገብታችሁ ተመልከቱትና ለምን እንዲህ አደረክብኝ ብሎ ቢጠይቀው በእኛ ስርዓትና ባህል አለ ላባ፣ ታላቅ እያለች ታናሽ ነው አትልም፣ አትዳርም። እርግጥ ነው ለራሔል ብለህ ተገፋል። በስርዓታችን መሰረት ልያ እያለች ራሔልን ማግባት አትችልም፣ ያንተ ማድረግ አትችልም። አሁንም ራሔልን የምትፈልጋት ከሆነ ድጋሜ ስንት ዓመት ተገዛ? መልሱልኝ። 7 ዓመት ተገዛ እና ድጋሜ 7 ዓመት ለራሔል ተገዛ እና ሚኒ በሰራችሁ ሙሴ ሲጽፍልን ከዛ በኋላ ራሔልን የራሱ አደረጋት ይልና ያዕቆብ አለ ራሔልን ይወዳት ስለነበረ አለ። ማንን? ምን ይላት ስለነበረ? 14 ዓመት እንደ ጥቂት ቀን ሆነለት አለ። እንደ ስንት ቀን? መልሱልኝ። እንደ ስንት ቀን? እንደ ጥቂት ቀን ሆነለት። ይሄ ዘይቤ ያለው ትርጉም አለው። አንደኛው ሚስጥር ላውጣ ስለ መንግሥተ ሰማያት ብዬ የማቴዎስ ወንጌል ምዕራፍ 2 ላይ ራሔል ስለ ልጆቿ ምን አለች ይላል? አለቀሰች ይላል። ራሔል ስለ ልጆቿ አለቀሰች። ራሔል የሚባሉ በመጽሐፍ ቅዱስ በጣም ብዙ አሉ። ይህንን ታሪክ ብቻ ላንሳና ራሔል ስለ ልጆቿ አለቀሰች፣ መጽናናትን አልወደደችም። ለምን? የሉምና ሙሴ በግብፅ እስራኤላውያንን መርቶ ከማውጣቱ በፊት ራሔል የምትባል አንዲት ሴት ፈርዖን እያስገደደ ልጆቿን ከጭቃ ጋር እንድትረግጣቸው እንድትለውጥ አድርጎ ነበረ። ይሄንን ያነሳል ማቴዎስ። መተርጉማን ሲተረጉሙት ራሔል የተባለች ያዕቆብ 14 ዓመት ሙሉ የተገዛላት ከ14 ዓመት ሙሉ የወዳት ስለነበረ 14ቱ ዓመት እንደ ጥቂት ቀን ሆነለት ተብሎ የተነገረው ያቺ ራሔል የተባለችው መንግሥተ ሰማያት ናት። ማነች? መልሱልኝ። ማን ናት? ራሔል በጣም ውብ ነበረች፣ በጣም ቆንጅዬ ነበረች ራሔል። ያዕቆብ የተገዛላት የመንግሥተ ሰማያትን ውበት፣ የመንግሥተ ሰማያትን አስደናቂ ጌጣጌጥ ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ኤጲፋንዮስ በመጽሐፈ አክሲማሮስ ላይ ጠፈራ እሳት ወምርዋፀ ከዋክብት ያውዱ ላዕሌሃ ብሎ የመሰከረላት ጠፈራ
ይቀጥልና ወምርዋጠ ከዋክብት ያውዱ ላዕሌሃ ከላይ እሳት ናት ከታች እሳት ናት። ጌጧን ነው የሚናገረው። የከዋክብት ሩጫ ደግሞ ያስጌጣት ነበረ፣ ያስውባን ነበረ። ይህን ወንጌላዊ ቅዱስ ዮሐንስ ራዕየ ዮሐንስ ምዕራፍ 21 ላይ ለከተማይቱ ይላል ፀሐይና ጨረቃ እንዲያበሩላት አያስፈልጋትም። ምክንያቱም ፀሐይዋ ጨረቃዋ ብርሃኗ በዙፋኑ ላይ የተቀመጠው በእጅ ዘይነብብ የተባለው እርሱ ኢየሱስ ክርስቶስ ነው አለ። የመንግሥተ ሰማያት ውበት፣ የመንግሥተ ሰማያት ጌጥ፣ የመንግሥተ ሰማያት ንጹሕ መስላ መታየት፣ የመንግሥተ ሰማያት ከገቡ መውጣት ካገኙ ማጣት እንደሌለባት የሚነገርላት መሰረቷ እርሷ የሆነላት ብርሃኗ እርሷ የሆነላት ጌጧ እርሷ የሆነላት ጌታችን መድኃኒታችን ኢየሱስ ክርስቶስ ፀሐይና ጨረቃ እንዲያበሩላት እንዳያስፈልጋት አድርጎ 24 ሰዓት የማይጠልቅ ብርሃኗ እርሱ ሆኖላት ያስጌጣት ራሔል የተባለችው ውቧ መንግሥተ ሰማያት ናት። እና ይህችን መንግሥተ ሰማያትን ለማግኘት ያዕቆብ ተጋድሎ ነበረ። ስለተጋደለ ስለሚወዳት መንግሥተ ሰማያትን ማግኘት ስለሚፈልግም 14 ዓመት እንደዚህ ተቀምጠለት መልሱልኝ እንጂ እና የቀደሙ አላውያን ነገሥታትን ዘውዳቸውን አስጥሎ ከቤተ መንግሥት አስወጥቶ በየምድረ በዳ ያንከራተታቸው መከራ እንዲቀበሉ ያደረጋቸው በክርስቶስ አምነው ሰማዕትነትን ገንዘብ እንዲያገኙ ያደረጋቸው የመንግሥተ ሰማያት ውበት ነበር እኮ። የመንግሥተ ሰማያት ውበት መናንያን መንለው ጤዛ ልሰው ዳዋጥሰው ድንጋይ ተንተርሰው ከሰይጣን ጋር እየተዋጉ ክርስትናቸውን እስከ መጨረሻ ድረስ ያጸኑት ስለ መንግሥተ ሰማያት ብለው ነበር እኮ። ስለ መንግሥተ ሰማያት ስለተመረጡት ይላል። መከራ ቢመጣ ፈተና ቢመጣ መንግሥተ ሰማያትን የሚያስብ ሰው በፍጹም በመከራ አይደነቅም። ለምን? መንግሥተ ሰማያት ውብ ናት። ከመከራው በላይ ናት፣ ከፈተናው በላይ ናት፣ ከሞት በላይ ናት መንግሥተ ሰማያት። ስለተመረጡት ያ የመከራው ጊዜ ያጥራል ተብሎ የማቴዎስ ወንጌል ምዕራፍ 24 ላይ እንደተገለጠው ያዕቆብ ስለ ራሔል ብሎ 14 ዓመት እንደ ጥቂት ቀኑን አጠረለት ማለት ነው። ስለ መንግሥተ ሰማያት የቅዱሳን መከራ ያጥራል። ቅዱስ ዮሐንስ ሐጺር የተባለ አንድ የቤተክርስቲያን ሊቅ ነበርና እሱ ቅርጫ እየተፋ ይሸጥ ነበር። እየሰማችሁ ነው? እና ቅርጫ እየተፋ እየሸጠ እያለ ገበያ ላይ ወጥቶ ይሸጣል፣ ለድሃ ይመጸውታል። ጥቂት ነገር ራሱንም ገዳሙንም ይደጉማል። ሰው እሱ እየሸጠ እንኳን የሚያስበው የመንግሥተ ሰማያትን ውበት ነበር። የሚያስበው ለቅዱስ ሚካኤልን ውበት ነበር። ይገርማቸዋል። የሚያስበው የድንግል ማርያምን ውበት ነበር እየሸጠ እና እሱ እየሸጠ ቅርጫቱን እየሸጠ ሰዎች መጥተው ስንት ነው ይሉታል። ቅርጫቱን እየሰማችሁ ነው? ስንት ነው ይሉታል። የቅዱሳን መላእክትን ውበት በዓይነ ሕሊናው ወደ ሰማያት ተነጥቆ እያስተዋለ ነበርና ስንት ነው ብለው ሲጠይቁት ሚካኤል ነው የአቢ ወሚበገብርኤል ብሎ ይመልስላቸዋል። እና ስንት ነው ይሉታል። እነሱ ሊገዙ ነው። እሱ ግን ሚካኤል ይበልጣል ወይ ገብርኤል ይበልጣል ይላቸዋል። የቅዱሳን መላእክትን ውበት እኮ እያደነቀ እኮ ነው ይገርማቸዋል። ስንት ነው ቅርጫቱ? ሚካኤል ይበልጣል ወይ ገብርኤል ይላቸዋል። እነሱ ሊገዙ ነው፣ እሱ የሚወጣው ሊሸጥ ነው። የሚካኤል ውበት የቅዱስ ገብርኤል ውበት የሚሸጠውን ቅርጫ ካስረሳው የመንግሥተ ሰማያት ውበት ምን ያህል ያስረሳው? የድንግል ማርያም ውበት ምን ያህል ወስኑ ያዕቆብ ይእቲ ሥጋ እንተ ነሣ መድኅን እንዳለ ቅዱስ ያሬድ መድኅን ክርስቶስ የነሳት ያቺ ሥጋ የያዕቆብ ውበት ናት እንዳለ ያዕቆብ ያደነቃት ውበት ራሔል እርሷ መንግሥተ ሰማያት። ስለዚህ ስለ መንግሥተ ሰማያት ብዙ መከራውን እንደ ጥቂት ቀን እየቆጠሩ መከራውን እየረሱ ፈተናውን ድል እያደረጉ እያለፉ ቅዱሳን አባቶቻችን መንግሥተ ሰማያትን ገንዘብ አድርገዋልና መከራውን ያስረሳቸው መንግሥተ ሰማያትን የምናስብበት የምናስተውልበት ዘመነ ትንሣኤ በዓለ ሃምሳ ነው። ይህን ካዲያ ቤተ ክርስቲያን እያሰበች በዚህ አንጻር ምን መማር አለባቸው ልጆቻችን? አሁን በተደጋጋሚ የክርስቶስን ትንሣኤ ቅድም እንዳልኳችሁ ስትማሩ ቆይታችኋል።
የክርስቶስ ትንሣኤ እየተሰበከ ምንድነው እሱ ቤተክርስቲያን የምታስተምረው? በክርስቶስ ትንሣኤ አንጻር ምንድነው እሱ የምትናገረው የሚለው ነው አሁን የምንማረው። በእርግጥ ስትማሩ ቆይታችኋል እና ቅዱስ ያሬድ ካዲያ ሆራ ቢውዘት ኒቆዲሞስ የተባለው ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ሄደ። ወይ ቢሮ ኢየሱስ ክርስቶስንም ሄዶ እንዲህ አለው፣ ረቢ ሊቅ ንሕነ ነአምን ብከ፣ ጌታ ሆይ እኛ ባንተ እናምናለን። ከመ እምኀበ አብ መጻእከ ከመ ትኩን መምህረ፣ ለአሕዛብ መምህር ትሆን ዘንድ ከእግዚአብሔር አብ ዘንድ እንደመጣ ይህንን እናምናለን። የዮሐንስ ወንጌል ምዕራፍ 3 ላይ አንተ የምትሰራውን ስራ ከእግዚአብሔር ተልኮ ካልመጣ በስተቀር ማንም ሊሰራው አይችልም። ስለዚህ አንተ የምትሰራው ስራ ሁል ጊዜ ያስደንቀናል። ሙት ስታነሳ እናያለን፣ ለምጽ ስታነጻ እናያለን፣ ጎባጣ ስታቀና እናያለን፣ አጋንንት ይታዘዙልሃል፣ ነፋሳት ይታዘዙልሃል። አንተ የሚሳን ነገር እንደሌለ ተረድቻለሁ። ይህንን ደግሞ ሊሰራ የሚችለው እግዚአብሔር የሆነ ብቻ ነው እያለ ይነግረው ጀመረ። ኒቆዲሞስ ሄዶ ለራሱ ነው የሚነግረው። ቅዱስ ያሬድ ይሄንን ተናገረና ኒቆዲሞስ ምን አለው? ክርስቶስን መጨረሻ ላይ ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድም እንዳልኳችሁ ቅዱስ ኒቆዲሞስ ሶስት አይነት የእድገት ደረጃ አለ። አንደኛ ወጣኒ መሆን ነው። የዮሐንስ ወንጌል ምዕራፍ 3 ሌሊት የሄደበትም አንደኛው ሚስጥር ስለሆነ ስትማሩ ቆይታችኋል። ሁለተኛው ማዕከላዊ መሆን ነው። ሌሊት ከመሄድ አልፎ ክርስቶስን ያዙና አንጡልኝ ብለው አይሁድ ባዘዙበት ጊዜ ከያዦቹ ጋር አብሮ ሄዶ ክርስቶስ እንዳይያዝ አድርጎ መጥቷል። የዮሐንስ ወንጌል ምዕራፍ 7 ተመልከቱት። ይሄ ማዕከላዊነት ደረጃ ላይ እና እንዲያዝ ያዘዙት ባለስልጣኖች ወይስ አንዳንዶች ከኛ ከመምህራንም በእሱ ያመነ አለን? ለምን አላመጣችሁትም? እሱ እግዚአብሔርን እንደሚሳደብ እናውቃለን፣ ለምን ተዋችሁት? ብለው ሲናገሩ ኒቆዲሞስ ያን ጊዜ ልክ ማዕከላዊነት ደረጃ ላይ ደርሶ ነበርና ሕጋችን ሰው ኃጢአት ሳይሰራ ሳይበድል ሳይኮንን ኦሪትን ሳይሽር ዝም ብሎ ይገደል ትላለችን? አላውን መመስከር ጀመረ። ማዕከላዊነት ደረጃ ላይ ክርስቶስን አይሁድ ሁሉ ጠልተው ዓለም ፊቱን አዙሮ ያ ሁሉ ገቢረ ተአምራት እየተደረገ ዓለምን ባሉበት በክርስቶስ ስቅለት ቀን ግን ኒቆዲሞስ አሁን ፍጹምነት ደረጃ ላይ ደርሷልና መጣ። እኔ እሱን ቀብረዋለሁ ፍቀድልኝ ብሎ ጲላጦስን ሊጠይቅ ጀመረ ከዮሴፍ ጋር። አሁን ፍጹምነት ደረጃ ላይ ስለደረሰ ማለት ነው። ልክ ያን ጊዜ ክርስቶስን ከተቀበለ በኋላ ከመስቀል ላይ አውርደው በአዲስ መቃብር እየገነዙ በቀበሩበት ጊዜ ኒቆዲሞስ ክርስቶስን እንዲህ አለው፣ እጓለ አንበሳ ሰከብከ ወኖድከ አለው። የአንበሳ ልጅ በሉት ይላችሁ በሉት፣ የአንበሳ ልጅ በሉት። እንግዲህ እኔ ቀላል አድርጌ ነው እያስተማርኩ ያለሁት። ከበዳችሁ እንዳልል ከዚህ በላይ ወንጌል ተዘርግቶ እየተማራችሁ ስለሆነ አልከበዳችሁም። ስለዚህ መከታተላችሁን የምናረጋግጠው እናንተ ስትመልሱልን ስለሆነ ድምጻችሁን ከፍ አድርጉና የአንበሳ ልጅ በሉት። ተኛ አንቀላፋ አለው ኒቆዲሞስ። የአንበሳ ልጅ አለው ክርስቶስን። እጓለ አንበሳ ሰከብከ ወኖምከ፣ ተኛ አንቀላፋ ካለው በኋላ አንስአኒ በትንሣኤከ፣ በትንሣኤ አንሳኝ አለው። እስኪ በሉት በትንሣኤ አንሳኝ በሉ። ከፍ አድርጉት። በትንሣኤ አንሳኝ አለው ክርስቶስን። በትንሣኤ አንሳኝ በእውነት እንጂ የአንበሳ ልጅ አለው ክርስቶስን። ስለ ኃይለኝነቱ ብርቱ ስለመሆኑ አምላክ ስለመሆኑ ጌታ ስለመሆኑ አሸናፊ ስለመሆኑ ድል አድራጊ ስለመሆኑ በሞት ጥላ ውስጥ የነበሩትን ሰዎች ሞትን ድል አድርጎ ሞትን አስተናግዶ ሞትን ገድሎ ሞት ወይ መውጊያ የት አለ ብለን እንድንዘምር የደስታን ዝማሬ ለእኛ ባፋችን ሞልቶ ድል አድርጎ ስለመነሳቱ ስለማሸነፉ አንበሳ ይለዋል። የአንበሳ ልጅ ይለዋል። አብን አንበሳ እንለዋለን። አሸናፊ ስለሆነ ድል አድራጊ ስለሆነ ያ በእኛም በአባባላችን ለአንበሳ አይመቱ እንደሚባል ነው። ለአንበሳ ቆርጦ አይሰጥም። እሱ እንደፈለገ ይሰብራል፣ እንደፈለገ ይቆርጣል፣ እንደፈለገ ያደቃል። ለአንበሳ ኃይለኝነት የራሱ ላይ የተሰጠው ነው። ስለዚህ አንበሳን የፈጠረው የአንበሶች ጌታ በኃይለኛ
በገናናነቱ፣ በድል አድራጊነቱ፣ በአሸናፊነቱ አንበሳ ይባላል። እጓለ አንበሳ ነው። የአንበሳ ልጅ ምንድን ነው? የአንበሳ ልጅ ምንድን ነው? አንበሳ ነው። በስም ያው ሳይንሱ ብዙ ይለዋል። ያው ደቦል ሊባል ይችላል ልጅነቱ ሲጠቀስ። የነብርም ልጅ እንደዛ ይባላል ይላል። እንግዲህ እሱ አይመለከተኝም። የሆነ ሆኖ ግን የአንበሳ ልጅ ደቦልም ይባል ምንም ይባል ግን ምንድን ነው? መልሱልኝ። የአንበሳ ልጅ ጅብ ይሆናል? እንዴ? አይሆንም። አንበሳ የሚወልደው አንበሳን ነው። ጅብም ሊወልድ የሚችለው ጅብን ነው። ነብርም ሊወልድ የሚችለው ነብርን ነው። ወፍም ልትወልድ የሚችለው ወፍን ነው። አንበሳ ሊወልድ የሚችለው አንበሳን ነው። የእግዚአብሔር ልጅ እግዚአብሔር ነው። ሊቁ ኦፍኒ ይወልድ አርዌ አላ ይወልድ ኦፈ ወፍን እንጂ እባብን ሊወልድ አይችልም ይላል። አርዌኒ ይወልድ ኦፈ አላ ይወልድ አርዌ። እባብም ሊወልድ የሚችለው ወፍን አይደለም እባብን ነው እንጂ። ሰብኒ ይወልድ አርዌ ወይ ኦፈ ሰውን እባብንም ሆነ ወፍን ሊወልድ አይችልም ሰውን እንጂ። አላ ይወልድ ሰባ ሊወልድ የሚችለው ሰውን ነው። እግዚአብሔርም ሊወልድ የሚችለው ምን ነው? እና ፍጡር ነው ለሚሉ ሰዎች መልስ እኮ ነው። ኢየሱስ ክርስቶስ ፈጣሪ ነው። ኢየሱስ ክርስቶስ እግዚአብሔር ነው። እና እጓለ አንበሳ ነው። የአንበሳ ልጅ ተከብከ ተኛ ወሎምከ አንቀላፋ አንሳኒ በትንሣኤ ግን አንሳኝ አለው። አንሳኝ በትንሣኤ አለው። ወገኖቼ የክርስቶስን ትንሣኤ እያሰብን እንደውም አንዱ ገጣሚ ምን አለ? በትንሣኤ ማቀደም እንዳልኳችሁ በዘመነ ትንሣኤ አንሰግድም፣ አንጾምም፣ እንጸልያለን፣ እንመጸውታለን፣ በጎ ተግባሮችን እናደርጋለን። በዓለ ሃምሳ ነውና መንግሥተ ሰማያትን እያሰብን ብዙ በጎ ተግባርን እንፈጽማለን። ነገር ግን የክርስቶስን ትንሣኤ እያከበሩ በአንጻሩ የሚሞቱ ሰዎች ስላሉ የትምህርቱን ዋነኛው ዓላማ በትንሣኤ አንሳኝ ስለሆነ የምንለው በትንሣኤው ክርስቶስ እንዲያነሳን አጥብቀን ልንማጸን፣ አጥብቀን ልንጸልይ፣ ወደ በጎ ተግባር ልንጠጋ ይገባል። በትንሣኤው ማግስት ይልና ገጣሚው ጾም ስግደቱ ሲቆም እንዳልኳችሁ በዘመነ በዓለ ሃምሳ አንጾምም አንሰግድም። ጾም ስግደቱ ሲቆም ጸሎቱም ተነሳ ይላል። ጸሎት አቁሙ አላለችም ቤተክርስቲያን፣ ትጸልያለች፣ እንድንጸልይ ያውጃለች። ጾም ስግደቱ ሲቆም ጸሎቱ ተነሳ። እስቲ በሉ ጾም ስግደቱ ሲቆም በሉ እስቲ ጸሎቱም ተነሳ። እኛ መሞት ጀመርን በሉት እንጂ እኛ መሞት ጀመርን አንተ ስትነሳ። ክርስቶስ ሲነሳ እንዳንሞት የቅዱሳን አምላክ እርሱ በቸርነቱ ይገኛል። በትንሣኤ አንሳኝ ብለው ጾሙ ስግደቱ ሲቆም እኛ ጸሎቱን የምንረሳ ከሆነ ክርስቶስ ተነሳ ብለን የምንሞት ከሆነ አስቸጋሪ ነው። ዘመነ ትንሣኤን እያከበሩ መሞት አይገባም እና ክርስቶስ ተነሳ ብላ ቤተክርስቲያን ስትሰብክ እሱ እንደተነሳ ሞቶ እንዳልቀረ የትንሣኤው ጌታ የትንሣኤያችን በኩር እሱ ነውና እሱን አብነት አድርገን በትንሣኤ አንሳኝ እያልነው እንደ ኒቆዲሞስ እንድንነሳ ነው ቤተክርስቲያን የምታውጀው። ቅዱስ ጳውሎስ እንደው የቆላስይስ መልእክቱ ምዕራፍ 3 ላይ ቁጥር 1 ጀምሮ ተመልከቱት። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነሳ፣ ተነስቶም በአባቱ ቀኝ ተቀመጠ ይላል ቅዱስ ጳውሎስ። በአባቱ ቀኝ ተቀመጠ። ስለዚህ አለ ክርስቶስ ሞትን ድል አድርጎ ከተነሳ ተነስቶም በአባቱ ቀኝ ከተቀመጠ መቅድመ ህብቱ ዘበሰማያት ወአኮ ዘበምድር አስቀድማችሁ አለ። እየሰማችሁ ነው? በሰማይ ያለውን አስቡ እንጂ በምድር ያለውን አታስቡ። ክርስቶስ ሞትን ድል አድርጎ ተነስቷል። ክርስቶስ ተነሳ እያላችሁ አስቡት። እሱ በክብር ተነስቶ በአባቱ ቀኝ ተቀምጧል። ኢየሱስ ክርስቶስ በላይ ነው ያለው። በላይ ያለውን አስቡ፣ ተነሱ። ቅዱስ ጳውሎስ ያለው ይሄ ትንሣኤ ዘህሊና ይባላል። 5 የትንሣኤ አይነት አለ። ከሳት አኳያ አልዘረዝራቸውም፣ አላብራራቸውም። አንደኛው ግን ትንሣኤ ዘህሊና ይባላል። በህሊና መነሳት ማለት ነው። ክርስቶስ ተነስቷል ብሎ ክርስቶስ ያለበትን ሰማያዊ ሀሳብ ገንዘብ ማድረግ ማለት ነው። ተንሥኡ ለጸሎት ይባል፣ አልዕሉ አልባቢክሙ ይባል፣
በሰማይ ያሉ ልብክሙ እዚህ ቅዳሴ ሲቀደስ ኪዳን ሲደረስ እንዲህ ይባል ትንሣኤ ዘህሊናን ገንዘብ ሰማያዊ ሀሳብን ገንዘብ አድርጉ። ንስሐ ለመግባት አስቡ፣ ለመጾም አስቡ፣ ለመጸለይ አስቡ፣ ለመመጽወት አስቡ። በአራተ ድንጋይ የተቀመጣችሁ ሰው ዕለት ነብሩ ተርፉ ይባል። መዘንጋት ባለበት ወንበርና አልጋ የተቀመጣችሁ የተነሳችሁ ሰዎች የተኛችሁ ሰዎች ካላችሁ በማስታወስ መዘንጋት በሌለበት ሰማያዊ ሀሳብ በማሰብ ንቁ፣ ተነሱ ማለት ነው። እና እየሰረቅን ያለን ሰዎች ተንሱ ለጸሎት ሲባል አትስረቁ ማለት ነው። እየበደልን ያለን ሰዎች ተንሱ ለጸሎት ሲባል አትበድሉ ማለት ነው። የተነገን ሰዎች ክርስቶስ የከፈለልን ውለታ የረሳን ሰዎች ዕለት ነብሩ ተንሱ ቢባል ያንን አስቡ ማለት ነው። ስለዚህ ወገኖች ይሄ ትንሣኤ ዘህሊና ይባላል። ትንሣኤ ዘልቡና የሚባለው ራዕየ ዮሐንስ ምዕራፍ 20 ቁጥር 6 ላይ ተጽፏል። በትንሣኤ ዘህሊና ያሰብነውን ወደ ተግባር የምንቀይርበት መንገድ ብፁዕ ቅዱስ ዘረከበ ክፍለ በይእቲ ዕለት እንተ ትቀድም መጽአ አስቀድማ በምትመጣለት እድል ያለው ብፁዕና ቅዱስ ነው። ወአልቦ እንከ ስልጣነ ሞት ላዕሌሆሙ በእሱ ላይ ሞት ስልጣን የለውም። ወይነግሡ ምስሌሁ ወይከውኑ ካህናቱ ለእግዚአብሔር ወለክርስቶስ የክርስቶስና የእግዚአብሔር አገልጋዮች ይሆናሉ። ወይነግሡ ምስሌሁ 10 ምዕተ ዓመተ ብሎ እንደተናገረ ትንሣኤ ዘልቡናን ገንዘብ ያደረጉ ከክርስቶስ ጋር ለ1000 ዓመት ይነግሳሉ ይላል። ይነግሳሉ። ይሄ ትንሣኤ ዘልቡና ይሄን ገንዘብ ልናደርግ ይገባል። ሌላው ትንሣኤ ዘጉባኤ ይባላል። ያው ሁላችንም የምንነሳው መልካም የሰራንም ያልሰራንም ክርስቶስ ዳግመኛ በክበበ ትንሣኤ በግርማ መለኮት ሲመጣ የምንነሳው ትንሣኤ የሙታን መነሳት ተስፋ እናደርጋለን ብለን የምንጸልየው ጸሎት ታስታውሱታላችሁ። ጸሎተ ሃይማኖት ላይ ይሄ ነው ትንሣኤ ዘጉባኤ የሚባለው። ያን ጊዜ በቀኝ ለመቆም ያብቃን አምላካችን። ጊዜያዊ ትንሣኤ የሚባል አለ። አራተኛው ለጊዜው መነሳት ኋላ መሞት አለ። ዋነኛውና አምስተኛ አድርገን ለትምህርታችን ለርዕሳችን እንዲያመች የክርስቶስ ትንሣኤ ነው። እሱ አስነሻ አይሻም በስልጣኑ የተሰሰተ ጊዜያዊ ትንሣኤ ላይ ሶስት ሰዎችን በአጭሩ ተረዷቸው። የማርቆስ ወንጌል ምዕራፍ 5 ላይ፣ የሉቃስ ወንጌል ምዕራፍ 7 እና የዮሐንስ ወንጌል ምዕራፍ 11 ላይ እደግማለሁ። የማርቆስ ወንጌል ምዕራፍ 5፣ የሉቃስ ወንጌል ምዕራፍ 7፣ የዮሐንስ ወንጌል ምዕራፍ 11 ላይ የማርቆስ ወንጌል ምዕራፍ 5 ላይ ጣሪታ የምትባል አንዲት ብላቴና ነች። የምኩራብ አለቃ ነው አባቷ። ታመመችበትና ክርስቶስን ፈውስልኝ ብሎ ጠየቀው። ኢየሱስ ክርስቶስ ወደ ቤት መጥቼ ፈውሳታለሁ ብሎ ነገረው። ክርስቶስ ገና ወደ ቤት ሳይሄድ ልጅቷ ሞተች። ሰዎች አስከሬኗን አጥበው ገንዘው ቃሪዛውን ከበው እያለቀሱ እያለ ክርስቶስ ለቅሶ ቤት መጣ እና ልጅቷ ተኝታለች አለና ነገራቸው። አስከሬን ያጠበን እኛ የገነዝን እኛ ልንቀብር የተዘጋጀን እኛ ተኝታለች ይለናል እንዴ ብለው ሳቁበት ይላል መጽሐፍ። በክርስቶስ ምን አሉበት? ሳቁበት። ክርስቶስ ጣሊታ ተነሺ አላት። እንዲህ ሲላት ጣሊታ የምትባለው ሴት አፈፍ ብላ ተነሳች ይላል። ክብር ለአምላካችን ለመድኃኒታችን ኢየሱስ ክርስቶስ ይሁንልን። በደምብ አንዷችን። ሁለተኛው ደግሞ ዮናስ ይባላል። የአንዲት መበለት ብቸኛ ልጅ ነው። የሉቃስ ወንጌል ምዕራፍ 7 ላይ ሞተና ሊቀበር እየሄደ እያለ ክርስቶስ መንገድ ላይ ጠበቃቸው። ቃሬዛውን አስቀምጡት አላቸው። ሰዎቹ ተደንቀው አስቀመጡት። ክርስቶስ ግን አንተ ጎበዝ እልሃለሁ ተነሳ አለው። ምን እልሃለሁ? ጎበዝ አለው። እና አስከሬን በስም የሚጠራባት ጎበዝ ተብሎ የሚነገርባት ይቺ ተዋህዶ ሃይማኖት ብቻ ናት። በዚህ ቤት ያኖረን እግዚአብሔር ስሙ የተመሰገነ ይሁን። በእውነት እኛ አስከሬን ልንለው እንችላለን፣ ሬሳ ልንለው እንችላለን። ክርስቶስ ግን አንተ ጎበዝ አለው። እልሃለሁ ምን በል ተነሳ አለው። ከዛ ፈፍ ብሎ ተነሳ። የዮሐንስ ወንጌል ምዕራፍ 11 ስታነቡ ደግሞ አልዓዛር ይባላል። ያው ሞተ፣ ሲታመም ተነግሮታል። ክርስቶስ ጠብቋል። ሞቷል። ከሞተ ቀበሩት። ከተቀበረ ስንት ቀን ሆነው? መልሱልኝ። 4 ቀን። በአራተኛው ቀን ክርስቶስ መጣ። ከዛ በኋላ አልዓዛር አልዓዛር ና ውጣ ብሎ በስሙ ጠራው። ና ውጣው። እንደተገነዘ እንደተጠቀለለ ያ የሞተው አልዓዛር ተነሳ ይላል። ክብር ለመድኃኒታችን ኢየሱስ ክርስቶስ ይሁንልን። አሁን በደንብ ተከታተሉ። ሶስቱ በጣም አስደናቂ ምስጢር አላቸው። ትምህርቴን ጨርሻለሁ። አንደኛዋ ቤት ውስጥ ነው ክርስቶስ ሄዶ ያዳናት። የት? መልሱልኝ። ቤት ውስጥ ሄዶ ነው ያዳናት። አስከሬኑ ከቤት ሳይወጣ ማለት ነው። አንድ። ሁለተኛው ደግሞ ሊቀበር እየተወሰደ የት? መንገድ ላይ። ሶስተኛው ደግሞ ከተቀበረ ከስንት ቀን በኋላ?
ይሄንን ቅዱስ ዮሐንስ አፈወርቅ ይተረጉማል። እቤት ውስጥ ሆና የሞተችው ያቺ ጣሪት የተባለችው ወይም አስከሬኗ ከቤት ያወጣለች፣ ግን አስከሬኗ ከቤት አልወጣም ማናት የሚለው ሲተረጉም እዚህ ቤት ውስጥ እያሉ የሞቱ ሰዎች ምሳሌ ናት። እዚህ ቤት ውስጥ እያሉ አሁን ስለዚህ ስለ ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን እየተናገርኩ አይደለም። በጠቅላላው ግን ቤት ውስጥ እያሉ የሞቱ ሰዎች ሞተዋል፣ ግን አስከሬናቸው ቤት ውስጥ ነው ያለው፣ አልወጡም። እነኝን እንኳን ክርስቶስ በስማቸው ጣሪታ ብሎ ይጠራቸዋል። እየቀደሰ የሚሞት እኮ ስንት አለ መሰላችሁ ቤት ውስጥ። እየሰበከ የሚሞት ስንት አለ መሰላችሁ ቤት ውስጥ። እየዘመሩ የሚሞቱ ምዕመናንን ከኃጢአን ማደሪያ በተሰጣቸው ስልጣነ ክህነት ይፈታሉ። አዎ ክህነቱ ይሰራልና ይፈታሉ። ግን እነሱ ሊሞቱ የሚችሉ ቤት ውስጥ እያሉ የሞቱ ሰዎች እና ምንድናችሁ እናንተ ብላችሁ ክርስቲያን ነን ነው የምትሉት። ክርስቲያን ተብለው የሞቱ ሰዎች ቤት ውስጥ እያሉ የሞቱ ሰዎች ማለት እነሱ ናቸው። ክርስቲያን ነን ግን አስራት በኩራት አናውጣም። ክርስቲያን ነን ግን የክርስትና ስራ አንሰራም። ክርስቲያን ነን ግን አናስቀድስም። ክርስቲያን ነን ሕንፃውን አናሰራም። ክርስቲያን የስም ብቻ ክርስቲያን የሆነ ቤት ውስጥ እያለን የሞትን እኛ ነን በትንሣኤ አንሳን ማለት ያለብን። የክርስቶስን ትንሣኤ እያሰብን እንኳን የማንነቃ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራላል ያል ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 5 ላይ። ቤት ውስጥ እያለን የሞትነውን እግዚአብሔር በቸርነቱ ያንሳል። አሜን በሉ። ራዕየ ዮሐንስ ምዕራፍ 3 ላይ ሕያው እንደመሆነ ስም አለ ይላል። ሕያው ነን፣ ስም አለን። ክርስቲያን የሚል ስም አለን። ሰባኪ የሚል ስም አለን። ዘማሪ የሚል ስም አለን። አገልጋይ የሚል ስም አለን። ሕያው እንደሆነ ግን ሞተናል። ስለዚህ የሞትነውን ሰዎች እግዚአብሔር በትንሣኤው ያንሳል። አንደኛው እሱ። ሁለተኛው አስከሬኑ ሊቀበር እየሄደ ያለው ደግሞ ከዚህ ቤተ እምነት እየወጡ እዚህ ውስጥ ያሉ በኃጢአት የሞቱ ሰዎች ናቸው። ፈጽሞ ለመካድ ከዚህ እየወጡ ያሉ ወደ ሌላ ቤተ እምነት ጉዞ እያደረጉ ያሉ እነዚያ መንገድ ላይ ክርስቶስ አንተ ጎበዝ እልሃለሁ ተነሳ ያለው በወጣትነታቸው እየሄዱ ያሉ እውነት እነኝንም እግዚአብሔር በቸርነቱ ያንሳልን። በዚህ ውስጥም ያለን ሁላችን ወጣቶች፣ ሌሎችም አባቶቻችን ልንቀበር እየሄድን ያለን፣ ወደ ጉድጓድ ልንገባ እየሄድን ያለን፣ ጉድጓድ የተባለ ክህደት፣ ጉድጓድ የተባለ ምንፍቅና፣ ጉድጓድ የተባለ እግዚአብሔር የለም የሚል ክህደት ወደዛ ከመግባት እግዚአብሔር በቸርነቱ ያንሳል። ተቀብሮ 4 ቀን የሞላው አልዓዛር ፈጽሞ የካዱ ከዚህ ቤተ እምነት ውጭ ያሉ ሰዎች ምሳሌ ነው። እኛ ሁላችንም ምእመናን አስነሺ የማይሻው ጌታ እነዚህ ለጊዜው ተነስተዋል፣ ኋላ ሞተዋልና ያስነሳቸው እሱ ነው። ለትንሣኤ ሙታን መርስ ይሆኑ ዘንድ ክርስቶስ እንዲገባቸው አድርጓል። እነዚህም ሁሉ እያሰብን ክርስቶስ በስልጣኑ ተነስቷል፣ ሞትን ድል አድርጎታል። አስነሺ አይሻም፣ ምስክርም አይሻም። መቃብሩ እንደተዘጋ፣ በጲላጦስ ማኅተም እንደተመታ፣ ድንጋዩ እንደተገጠመ፣ ለቁጥጥር ያመች ዘንድ ታሽጓል የሚለው ጽሑፍም እንደተጻፈ ማኅተሙ ሳይባክን ጌታችን መድኃኒታችን ኢየሱስ ክርስቶስ በስልጣኑ ተነስቷል። ከእንቅልፍ እንደሚነቃ እንዳየ ሰው የወይን ስጋ እንደተው ኃይለኛ ሰው ጠጥቶ ሊሰክር ይችላል። በኋላ ደግሞ ስለሰከረ በኋላ ሲነሳ ስካሩ ሲለቀው ኃይለኝነቱን አያጣም። እንደዛ ክርስቶስ ኃይለኝነቱን ያላጣ የአንበሳ ልጅ አንበሳ የተባለ ሰከብከ የተባለ ከኛ ወኖርከ አንቀላፋ የተባለ አንሳኒ በትንሣኤከ ተብሎ የተነገረለት ጌታችን መድኃኒታችን ኢየሱስ ክርስቶስ በትንሣኤው እንዲያነሳን መንግሥተ ሰማያት ምሳሌ በሆነችው በዚህ በበዓለ ሃምሳ ይህንን ሁሉ እያሰብን ሞተን እንዳንቀር የቅዱሳን ጸጋና በረከት እንዲያግዘን መልካም ፈቃድ ይሁንልን። በትንሣኤ አንሳይ ነው። እስቲ ሁላችሁ ከፍ አድርጉ። በትንሣኤ አንሳይ ወስብሐት ለእግዚአብሔር።